ያስፈልግሻል አንተ ማታናደኝ በቃ ስልኩን አምጣልኝ አሳፍረኸኝ ብሩን እኮ ባለጌ ቢሆን ሽጬ ይጠቀምበታል ግን አይደለም ይሄው ላንቺ ለስቺ መጥቶ ምን ያህል ለኔ ዋጋ ያለውን ነገር አውጥታ እንደሸጥክ ታውቀዋለህ የእናቴን ሀብል ሸጣ ስልክ ግዛልኝ እኔ አላልኩም አብርሽ ልልህም አልችልም ሰላም የኛ ፋሚሊዎች እንደምን አላችሁ እኔ ሰላም ነኝ እግዚአብሔር ይመስገን ዛሬ ያመጣጥ እንግዲህ ምን መሰላችሁ ለሲስቱ አዲስ ስልክ ገዝቼላታለሁ በጣም በዚህ ሰሞን እያዩዋት ነበርና ስልኳ ተበላሽቶ የሥራ ስልክ ነው እየተቸገረች ነበር በቃ ስክሪኑ አይሰራም ምን አይል በቃ በጣም ተቸግራ ነበርና አባቱ ወንድም ለመቼ ነው ብዬ ይሄን የመሰለ ጸድ የሆነ ስልክ ገዝቼላታለሁ እና ስሰጣት ግን እንዲሁ ዝም ብዬ መስጠት አልፈለኩኝም አይታችኋል ባለፈው የሰራችኝን ነገር አይታችኋል ዝም ብዬ መስጠት ስላልፈለኩኝ ምን አለ መሰላችሁ ሻወር ቤት ስገባ ደግሞ ሀብሏን ቁጭ አድርገው አግኝቻታለሁ ሀብሉ ደግሞ እናታችን የሰጠቻት በጣም የምትወደው ሀብል ነውና በቃ እኔ ካንገቷ ራሱ ወልቆ ማግኘቱ ገርሞኛል እና ይሄን ሀብል ምንድነው ላደርግ ያሰብኩትኝ ሀብሉ ሸጬ ነው ይሄንን ስልክ የገዛውልሽ ብላትስ ምን ችግር አለው እንደዛ ላታለው የምትለውን ነገር እናያለን እኔም የሚደርስብኝን ነገር አብረን እናያለን እንግዲህ ፈጣሪ ይርዳኝ ሌላው እናንተ እስከዛ ድረስ ሼር ላይክ ሰብስክራይብ እያረጋችሁ ጠብቁ ይሄን ቻናል ሰብስክራይብ አድርጉ ጸዲ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ ቪዲዮንም ደግሞ ላይክ አድርጉ ይመቻችሁ ሲስቱ እንዴት ነው ምሳ እየሰራሽ ነው መሰለኝ ምሳ እየሰራሽ ነው ባንክሽ ምን ለማረግ ሶስት ፍሬሽን ፎቶ ነው ብታይ እየከተፍኩ ያለ እና ዛሬ ምሳ የለንም ይሄ ነው አይ ሽንኩርት የሌለው ወጥማ ይኖራል ኧረ እባክሽ ምን አቦክና ነው ባሮ ነው እኔ ኮርቦይ ነው የመጣሁት ማርያም ስራ አቋርጬ ማርያም በቃ ዲ ምሳ የለም ላይ ሂጂ ብዬ አቋርጬ ነው የመጣሁት ደርሳለህ ሽንኩርት የሌለው አይባልም ይኸውልህ ሽንኩርት ነው ጣል ያለበት ሽንኩርት ጣል ያለበት ከዛ ነው ኧረ እባክሽ ከብዛት ጥራታ አንድ ፍሬውና ራስ ባገን ብሎታችን የመጣሁት ለምን መሰለሽ ስልክሽ ስደውልሽ እንቢ አለኝ ከዛ ሰዓት ትዝ አለኝ ስልክሽ መጣብኝ እንዴ አልከኝና እየበረርኩ ሂጄ ለእህቴ አባቱዬ ይሄን የመሰለ ያለ ስልክ ታርጊልሽ መጣ የምሮድ ነው ማርያምን አራት ቀልድ ነው እዚህ ዞር ወደዛ ጋር ነጭ ሽንኩርት አለ አለምሽ የምሬን ነው እኮ ማርያምን ዘነገራችን ላይ ነጭ ሽንኩርት አለ ነጭ ሽንኩርት ያለው ቁጥር ነው አንቺ ማርያምን እንቺ እስኪ ማርያምን ነው አዲስ ስልክ እንዴ ይብር ነው ማርያምን አንቺ ለኔ ዴ አንተ አዲስ ነው አርጊ ግዝት ታረኩልሽና አለኝ እስኪ ማርያምን ለኔ አው ወይኔ ናልካ ማርያምን አንቺ ሆጭ አርጊ ላቤ ጠብ ባረኩበት ይሄን ግዝት ወይኔ ቤቢ ሰራበታት ነው ቤቢ ይንቻል አርቀሽ መጣሉ በጣም አመሰግናለሁ ምን ኬታ መጣ ያው ገንዘብ መምጫው ምን ይታወቃል እሱማ ብዙ ነው መምጫው ለዛ እኮ ነው እኮ ኬታ መጣ ግን ኬታ መጣ እኔም መምጫው አንዳንድ ነገሮች ይወተፍተፈለ የለ እንደዛ ማማሪያ ምን አለኝ ምን ሰራ አይ ዛሬ እንኳን ስራ ምናምን አይደለም አቲ ቀደም ጧት ላይ እኮ እንትን ብዬ ነበር ተመልሼ መጥቼ ነበር ከእንትን መጥቼ ነበር ቤት ከዛ ሾር ቤት ስገባ የሆነ አብል ተቀምጦ ማግኘት ከዛ እቺ ሲሳይ ብዬ ያንን አብል ይዤ እየበረርኩኝ እንጂ ጆሮውን እናቴ እንደዚህ ተወዷል እንዴ ደግሞ ወርቅ ኢየሱስ ወርቅ ተወዷል ማርያም ወርቅ ተወዷል ጆሮውን አልኩታ እናቴ በዛ ብር ይሄን መሰለሽ እና ያስፈልግሽ እኮ ነው የእናት እኮ ነው ያ ነው እንዴ በቃት ቀልድ ስነ ስርዓት ሙዲ ያ ነው እንዴ ስነ ስርዓት እኔ የማን ነው ከየት ነው ብያለሁ ጋይሶች አንተ የብርህ ነው ሀብሌ ሽጠህ ነው እንዴ ምንድን ነው የብርህ ነው እንዴ እና አገኘሁት ይኸውልሽ ሾር ቤት አገኘሁት ከዛ ሳስበው ይሄ ነገር ምን ያደርግልናል በዚህ እንትን ብዬ ይርኩኝና አብሽ እኔ እኮ በጣም ነው የምወደው
ስልክ ደግሞ ከዛ በላይ ያስፈልግሻል። በይሳት ስራ እየተጀገርሽ ነው። ስራ እየተጀገርሽ ነው አይደል? አብሽ እየቀለድኩ ነው በላይ በማረም ማረምን እንዴ አብሽ እየቀለድኩ ማረምን ሽጭዋለሁ። ማረምን ሽጭዋለሁ። ይኸው አንተ ማረም እያልከኝ እኮ ነው። እናቴ ትሙት ሽጭዋለሁ እንዴ። እኔ ደግሞ ያ እንትን አልመሰለኝም። አንቺ ምን ማለት ነው? ያኛው አልመሰለኝም ራሱ ተልቆ አያውቅም። እኔ እኮ ዛሬ እንትን መታሻው እንደዚህ ሲነጭብኝ እኮ ነው ያወለኩት። በስማ በቃ ከዚህ ይሄ ያስፈልግሻል እንዴ? አያስፈልገኝም። እኔ ያስፈልገኛል አልኩ። የራሴን ስልክ ተጠቀማለሁ። በቃ ሌላ ትገዣለሽ። አሪፍ ላይ ስትሆኚ ትገዣለሽ። አልፈልግም። ለምን ነው የምገዛው እንዴ? እኔ በቃ ገዛልሻለሁ። እሺ ልመልሰው? አዎ መልስና ማን ይመልስልኛል? አያገባኝም። ሀብሉ ማን ይመልስልኛል? አያገባኝም። አብሽ የምርሽ ነው? በእውነት ቀሉን አቁምና ሀብሌን አምጣ። እንዴ ምን ማለት ይችላል? እኔ አብሽ አላቅልህም። በቃ ግን ሀብሉን እፈልገዋለሁ። በቃ ቶሎ በል እሺ። ቀስ በይ እንዴ። ኧረ በለው እኔ ደስ ይልሻል ብዬ እኮ አስቤ ገዝቼልሽ የመጣሁት። ምንድነው ደስ ስልክ ያስፈልግሻል? አያስፈልገኝም። ስልክ ነው የሚያስፈልግሽ? አያስፈልገኝም። የእናቴን ሀብል ሸጣ ስልክ ግዛልኝ እኔ አላልኩም። አብሽ አላልኩም ልልህም አልችልም። ምንድነው ይሄን ያህል ሀብል እንዴ? እኔ ብፈልግ ራሴ ሽጬ አልገዛም እንዴ? ግን በቃ ለኔ አስፈላጊ እንደሆነ ያስፈልግሻል። አሁን ያስፈልግሻል። ከሀብሉ በላይ ስልክ ያስፈልግሻል። ከሀብሉ በላይ ስልክ አያስፈልገኝም። እኔ ያለኝ ስልክ በቃ እኔ እገዛልሻለሁ። ሀብሉ ራሱን እሱን የሚመስል ሀብል ራሴ እገዛልሻለሁ። ራሱን ነው የምፈልገው። በቃ ራሱን ነው የምፈልገው። ወረ ጉዴ! ምንድነው? አብሽ እንዳትጣላይ። በቃ ሀብሉን ቶሎ አምጣ። እንዴ የምርሽን ነው? አዎ የምሬን ነው። እንዴ ምን ያህል እንደምወደው ምን ያህል እንደምፈልገው ታውቃለህ? ያውቃለሁ። ግን በቃ እንዴት እንደዚህ ታደርጋለህ? አሁን ደግሞ ብር የለሽም፣ ያስፈልግሻል። አንተ እኮ በዚህ አይነት ከጊዜ በኋላ ሌላ ነገር እያወጣልሽ ነው። እንደዚህ አይነት ጸባይ እንደሌለ ታውቂያለሽ። እንደዚህ እንደማላረግ ታውቂያለሽ እንዴ? ይሄንንም ይኸው ለራስሽ ነው፣ ለአንቺ ነው ያደረኩልሽ። ለአንቺ ጥቅም እኮ ነው። ለራሴ መስልሽ ደስ የመጣሁት ይሄን ስልክ ለአንቺ እኮ ነው። አልፈልግም እንዴ እኔ የአንተን ስልክ እንኳን በእጄ ረክቼ ባውቃለሁ። እኔ ስልክ ያስፈልገኛል ብያለሁ። በቃ የራሴ ስልክ ነው። እኔ ደግሞ እህቴ እንደሚያስፈልግሽ ተሰማኝ። በቃ ውይ በጣም እንዴ ምን ሆነሽ ነው አንቺ? አውጥተሽ መግዛት ካልቻልሽ እኔ ሂጂ ከዛውሽ በቃ አንተ አታርግም እንዴ? ምን ማለት ነው እንዴ? ህፃንነት ነው አይደለም። አንዳንዴ ምን ዋጋ አለው በቃ እኮ ይሄ ነገር ዋጋውን መረዳት አለብህ ለአንዳንድ ነገሮች። ይሄ ሀብል ደግሞ ምን ያህል ዋጋ ለኔ እንዳለው ታውቃለህ። በቃ ምን ያህል እኔ ጋር እንደቆየ ታውቃለህ። ምን ያህል እንደምወደው ታውቃለህ። የእናቴ ማስታወሻ ነው። የእናቴ ስጦታ ነው። እንደዚህ አይነት ነገሮች እኮ ሀብል ወርቅ ምናምን እኮ በቃ በጥሩ ጊዜ ትገዣቸዋለሽ። ከዛ በኋላ በሚያስፈልግሽ ሰዓት ሽጠሽ ትጠቀሚባቸዋለሽ። እንደዛ ነው እኮ የሚሸጥና ማይሸጥ አለ። እየተቸገርሽ ሀብል አድርገሽ ስልክ ያስፈልግሻል። አታናደኝ። በቃ ስልኩን አምጣልኝ። ሀብሌን አምጣልኝ። እኔ ስልክ የምን ስልክ ነው በእናትህ? እንደ አንቺ የምርሽ ነው። ሀብሌን አምጣልኝ። በቃ ሀብሌን አምጣልኝ። እኔ ስልክ አልፈልግም። ሀብሉ እንዴት ከዚህ በኋላ ማግኘት ይችላል? አያገባኝም። እኔ ጠይቀኸኛል። ታገኘዋለሁ። ገዥውን ታገኘዋለሁ እንዴ ስትሻት ያላማከርከኝ እኔማ ሰርፕራይዝ ላደርግሽ ብዬ ነው። በቃ ውለዳት። እኔ አብራም ሰርፕራይዝ ታውቂያለሽ ብዬ እኮ ነው። ታውቂ መስሎኛል። ሰርፕራይዝ እኔ ፋራ ነኝ። በቃ አላውቅም። ፋራ ነው ነኝ እንዴ? ለአንቺ በቀዘውኝ ለኔ ገዝቼ ብመጣ ምን ልትሆኚ? እኔ እኮ ብሩን እኮ ባለጌ ብሆን ሽጬ እጠቀምበታለሁ። ግን አይደለም። ይኸው ለአንቺ ገዝቼ መጣሁ። ምን ያህል ለኔ ዋጋ ያለውን ነገር አውጥተህ እንደሸጥክ ታውቀዋለህ። ላስደስትሽ እኮ ነው። አላስደስተኝም። በጣም ነው ያሳዘንከኝ አብርሃም። አሳፍረኸኛል። በቃ አልፈልግም። እንዴ ምን ማለት ነው? አብሽ በእናትህ በቃ የቀልዴን ነው በላይ እንዴ አንቺ ምን ሆነሽ ነው? እንደዚህ ለሀብል ነው ለሀብል ነው። በቃ ተው በቃ አልፈልግም። እግዚአብሔርን ተው በእናትህ። እሺ በቃ ልመልሰው። ይሄን ስልክ አፈልጊም? አልፈልገውም። በእውነት አልፈልግም። አልፈልጊውም? አብሽ በእግዚአብሔር ለምን እንዴ? እኔ አሁን እኮ መመለሱን ከባድ ነው። ከየት ብዬ አገኘዋለሁ? በቃ አላውቅም። በቃ ሀብሉ ምን ያህል እንደሚያስፈልገኝ ታውቃለህ። ለእኔ ምን ያህል ዋጋ እንዳለው ታውቃለህ። አብሽ በእናትህ ምን ላድርግሽ? ታዲያ አብሽ በቃ መልስ እናውጣልኝ። ሀብሉን እፈልገዋለሁ። ከዚህ በኋላ እኔ ዛሬ ይሄንን ሀብል ካልሰጠኝ ጊዜ ቤት አላድራም እንዴ? ኧረ በቃሽ። አንድ ሀብል እንደዚህ መሆን ምንድን ነው? አንድ ሀብል አይደለም። የአንድ ሀብል ዋጋ ብቻ አይደለም ያለው። እና ምንድን ነው? በቃ ሌላ እንገዛለን። በቃ ነጭ ወርቅ ምን ያህል እንደምወድ ታውቃለህ። በቃ አልፈልግም። በቃ የእናቴ ነው። እናቴ ለዘመናት ያደረገችው ነው። ከዛ ደግሞ ለኔ ሰጠችኝ ነው። ታውቃለህ። እሱ ለአንተ ብትሰጥ እንደዛ ታደርገዋለህ እንዴ? በቃ እኔ ጥዬባት ነው እላለሁ። አልፈልግም። ማብራሪያ መስጠት አይጠበቅም። እኔ ሸጥኩትም ጣልኩትም ብላት እኮ እሱ አይከፋትም። ነገር ግን ለኔ ምን ያህል ዋጋ እንዳለው ደግሞ ታውቃለህ። ቶሎ ብላ ስጠኝ። በቃ
እኔ አብርሃም እንጣላለን፣ በእውነት እንጣላለን። በጣም ነው የምንጣላው። አብርሃም በቃ ብዙ እንዳትናገረኝ ከዚህ በኋላ። ሀብሉን ብቻ ነው የምፈልገው። ሀብሉን ብቻ አምጣልኝ። ሀብሉን ብቻ አምጣልኝ። ስልክ አትፈልጊም? በቃ ሀብል ነው የምትፈልጊው? አልፈልግም። በዛ ስልክ መጠቀም ነው የምትፈልጊው? አዎ እኔ ስልክ እንዲኖረኝ አልፈልግም። ጭራሽ ስልክ እንዲኖረኝ አልፈልግም። አትፈልጊም? በቃ ሀብል ነው የምትፈልጊው? አልፈልግም። አማርኛ አይደለም እንዴ የማወራው? አልፈልግም አልኩ። ወይኔ ያሳብደኝ። ምንድን ነው ያደረግከው? እዛው አንገትሽ ላይ እንትን በይና አንጠልጥለሽ ዙሪ። ልሞሽ ነው እንዴ? ምን ሆነሽ ነው እንዴ? አንቺ እንዴ ለአንድ ሀብል እንደዚህ? እኔ ለአንቺ አስቤ ስልክ ገዝቼ በመጣው አንቺ ምንድነው? ምን እንዳለ ምን እንደሆነ ይፈልከው ትሆኛለሽ ብዬ አልነበረም ማርያምን። እንደዚህ መቶኛል መሰለኝ። አንቺ እኔ እኮ መሀል ላይ ላቋርጥ እንዲያልኩ በቃ ኦኬ ነኝ። ማየልሽ ብር ገባልኝ ማለት ነው። በፊት የሰራሁት ስራ ብር ቆይቶ ገባልኝ ድንገት። ከዛ ሲገባልኝ በቃ ትዝ አለኝ እህቴ እንዲህ ላስደስታት ለእሷ ብዬ ይህን የመሰለ ስልክ ገዛሁልሽ። ስጦታ ማርያም ለአንቺ ነው እኮ የገዛሁልሽ እኮ በቃ ገዛሁልሽ። ማርያም ለአንቺ ነው። እሱማ ገዝቼዋለሁ እኮ። አይ አልሰጠም። እንደዚህ ተሰድቤማ አልሰጥም እንዴ በቢላ እንደዚህ እየተባልኩ አይ ብለሻል። ቪዲዮ ላይ ያለ እንዳክጂ። ከዛ በቃ እኔ ደግሞ ጠዋት ላይ ማለት ነው ሻወር ቤት ስገባ ይሄን ብል ማግኘት ሳስበው ለምን አልጠቀምበትም? ለምን ዝም ብዬማ የስልክ አልሰጣትም? ትንሽ ያስጨንቃል አልኩኝና ደግሞ ሰርቷል። እንዳሁን ስልክ ትፈልጊያለሽ አትፈልጊም ወይስ በዛ ነው የምትጠቀሚው? ያ ስልክ ይሻልሻል ወይስ? ግን በጣም አናደኸኝ ማርያም። ሁለተኛ እንደዚህ ይዳፈራል። እሺ ይቅርታ። ያጂ ስልክሽን እኔ ስለዚህ አመሰግናለሁ። ወንድም ጃንጥላ ምንም ደስታዬን ራሱ እንዳጣጥም አልፈቀድክልኝ። እኔ ግን በጣም ደስ ብሎኛል። በቃ የምፈልገውን አግኝቻለሁ። ደስ ይበልሽ። በቃ ደስ ብሎኛል እኮ በቃ ጽድት ያለ ስልክ ገዛሁልሽ። ናባቱ ብዬ ሰው ውጭ ነው የምንበለው። እቴማ እዚህ ጋር ኪችን ውስጥ እንትን አትልም። የምሬ ነው። ልብስ ቀይረሽ ነው ማርያም። ይኸው እንደውም አሁን ላስደነገጥኩሽ እራሱ በዛው ከስሻለሁ። ማርያምን ጽድት ያለ ምሳ ጋብዝሻለሁ። አንተ ግን ምን አይነት ስራ ነው የሰራኸው? ስልክ ገዝተህ ምሳ ጋብዘኸኝ ነው? በቃ አባቱ ለእህቴ ያልሆነ ማርያምን ልብስ ልቀይር? ማርያምን ልብስ ቀይረሽ ሰዎች ተሳክቶልኛል። የእህቴን ደስታ ዋናው ደግሞ ነገር የእህቴን ደስታ ነው። በቃ መፈልገው የነበረው እህቴን ሰርፕራይዝ አድርጌ ስልኩን ሰጥቻት ማስደሰት ነበር የፈለኩት። ከበቂ በላይ በደንብ በምፈልገው መልኩ ደስ ብሏታል። የምፈልገውን ነገር ሰጥቻታለሁ። አሁን ደግሞ ቀጣይ ውጪ ምሳ ጋብዛታለሁ። ጽድት ያለ ምሳ፣ ጽድት ያለ ቦታ እጋብዛታለሁ። ምክንያቱም ይገባታል፣ ደግሞ ይገባታል። አንተ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁ ፋሚሊዎቻችን። እንወዳችኋለን። ይመቻችሁ።